አማራ ክልል እኮ ጦስ ውስጥ ነው ያለው። ወይል አጀንዳ ሰብስበናል። አማራ ክልል ከየት ተውጣቶ መጥቶ ነው ምክክር የሚያደርገው? አሁን ይኸው ብላክ ቦክስ አናስቀምጥ። እውነታው ጋር ንጋ ሀገራዊ ምክክር ሂደቱ አዋጭ አይደለም። ከዛ ቢዮን ዳት ነው። ለምሳሌ የአማራ ክልሉን ጦርነት በሀገራዊ ምክክር አይፈታው። ጨምሮም ይፈታው 100% አይፈታው። በምን ይፈታል ታዲያ? በድርድር እኮ ድርድሩ እናንተ የምትሉት ድርድር እኮ ምናልባት ቆይ ዳዊት ሚስኮታ አታርገኝ። አይ እንድትደግም እድል ሰጣለሁ። ለምሳሌ ኦነስ አይደል ኦነክሽን የሚባለው ሀይል ታንዛኒያ ላይ ሄዳችሁ 2 ጊዜ ተደራድራችሁ አይደል? ድርድር ማለት ያ ነው። ኦኬ ከቲፒኤልኤፍ ጋር እስከ መጨረሻው ድረስ ተዋክተን ብዙ ሚሊዮኖች ካለቁ በኋላ ሚሊዮን ካለቀ በኋላ ድርድር ተደርጓል። የታንዛኒያው ለምን ፌል አደረገ? እስቲ ልነግረን እንችላል? አይ እሱ እንደ ጥሩ ኤክስፒሪየንስ ነው። አሁን ከፋኖ ጋራ ድርድር ያስፈልጋል እያለ ስለሆነ ዘመነ የት ሄዶ ከማን ጋር ቢደራደሩ ሶሉሽኑ ይገኝ? ለምሳሌ የት ቦታ ማለት ነው። ቦታ የሚፈልጉ ቦታ ታንዛኒያ ስለሆነ ቦታ የሚፈልጉ ከሆነ እኛ ጣልቃ ገብተን የሆነ ቦታ እንዲሄዱ ልናግዝ እንችላለን። አይውልህ አሁን ምን መሰለ ቁም ነገሩ በግባልኝና በተማረክልኝ የሚመስለው ሂደት አንደኛ አያዛልቅም ኤንድ መተንበታል። በጣም በርካታ ከግራም ከቀኝም እየወደቀ ነው። አባትና ልጅ የሚዋጉ ብልጽግና መንግስት ግባልኝና ተማርከህና ነው የምትሉት ወይስ በመረጣችሁትና ቤትን ቦታ እንደራደር ነው የምትሉት? በፍጹም የኛ መንገድ አንደኛ አብረን ልጠይቅና ዶክተር ቢቂላ ሶሪ እሺ እንደራደር እንነጋገር በገለልተኛ ሀገር በገለልተኛ አደራዳሪዎች የአማራ ህዝብ ጋር የገባንበትን ጦስ እኔ በነገራችን ላይ ሰዎች ፋኖ ይላል። እኔ ከአማራ ህዝብ ጋር የገባችሁበትን ጦስና ቀውስ ለመፍታት ፍላጎት አላችሁ ወይ? በይፋ አሳውቃችኋለሁ። ይሄንን የተቋቋመው ኮሚቴ ጭምር አማራ ክልል ጠቅላይ ሚኒስቴሩን አግኝቼ ማናገር አልቻልኩም እስኪል ድረስ መጥቷል። እሱን ነገር ታረጉታላችሁ ኤን በይፋ ግለጡት። አሁን ለምሳሌ ግለጡት ወደ ካሜራው እያዩ። በመጀመሪያ ደረጃ አማራ ክልል የተፈጠረው የጸጥታ ችግር ከአማራ ህዝብ ጋር ለማገናኘት የተሞከረው ስራ መሰረታዊ አነጋገር መሰረታዊ ስህተት ነው። እኛ እንደ ብልጽግና ፓርቲ የምናምነው የጸጥታ ችግሩን የፈጠሩ አካላት ባንድም ይሁን በሌላ መንገድ ስቴት እንደ ስቴት እንዲቀጥል የማይፈልጉ አካላት መልምለው አሰልጥነው አሰማርተው ከፍለው ኢትዮጵያን ለማፈራረስ የሚጠቀሙበት የባንዳ ኃይል አድርገን ነው የምናየው እኛ። ይሄ ኢትዮጵያዊ ቢሆኑ ኖሮ የኢትዮጵያ ችግር በኢትዮጵያ ጥላ ስር መፍታት የሚቻልበት ኢትዮጵያውያን በድርድር በንግግር በሀገራዊ ምክክር ኮሚሽን እና ቁጭ ብለው ተወያይተው ውስጣዊ ችግራቸውን መፍታት ይችላሉ እንጂ የትጥቅ የስልጠና የስምሪት የእቅድ ግብአቶቻቸውን በሙሉ ከግብጽ እና ከሌሎች ታሪካዊ ጠላቶች እየወሰዱ ኢትዮጵያ ውስጥ እየተዋጉ የኢትዮጵያን ፖለቲካ ችግር እፈታለሁ የሚል ኃይል በፍጹም ከቅን የአማራ ህዝብ ጋር ለማገናኘት የሚሞከረው ሙከራ በጣም ስህተት ነው። እጅግ በጣም ስህተት ነው። የአማራ ህዝብ ዓላማው መስራት፣ ከድህነት መውጣት፣ መለወጥ በኢትዮጵያ ችግሮች ውስጥም በኢትዮጵያ መልካም ነገሮች ውስጥም አልፎ ከሌሎች እህት ወንድሞቹ ጋር ሆኖ ኢትዮጵያን የማሻገር ዓላማ ህልምና ቁርጠኝነት ያለው ጀግና ህዝብ ነው የአማራ ህዝብ። ይሄን ኃይል ከግብጽ ትጥቅ እየተሰጠው ዓላማ እየተሰጠው ስምሪት እየተሰጠው ስልጠና እየተሰጠው ሀገር ከሚያተራምስ ሽፍታ ቡድን ጋር ማገናኘት ፈጽሞ ስህተት ነው። በጣም ስህተት ነው ማለት ነው። የአማራ ህዝብን ዝቅ ያደርገዋል። ይሄ የአማራ ህዝብ ጥያቄዎች አሉት። እጅግ በጣም ብዙ ጥያቄዎች አሉት። ትክክል ሌጂቲሜት የሆኑ የፖለቲካ ጥያቄዎች አሉት በሚገባ እኛም የምናውቃቸው ቆጥረን የምናውቃቸው ጥያቄዎች አሉ። እነዛ ጥያቄዎች የሚፈቱት እንዴት ነው? ወደ ጠረጴዛ መጥቶ ከሌሎች ኢትዮጵያውያን እህትና ወንድሞች ጋር ሆኖ በሀገራዊ ምክክር ኮሚሽን ዶክተር ቢቂላ በጣም በቀላሉ አዲስ አበባ ትገባ አዲስ አበባ ትገባ የተባለበት አስጨርሰኝ። ብዙ ጥያቄዎች አሉት። የአማራ ህዝብ በጣም ብዙ ጥያቄዎች አሉት። እንደ ፓርቲም ተነጋግረናል። የአማራ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄ ያለው፣ የሶማሌ ህዝብ ጥያቄ ያለው። የአማራ ህዝብ ጥያቄን በመሳሪያ አፈሙዝ መመለስ አይቻልም። የኦሮሞ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄን በመሳሪያ አፈሙዝ መመለስ አይቻልም። እነዚህ ኃይሎች የውጭ ታሪካዊ ጠላቶቻችን የአባይን ወንዝ እንዳንጠቀም የሚያደርጉ የባህር በር ባለቤት እንዳንሆን የሚያደርጉ በጣም ደካማና የተልፈሰፈሰ አገር በምስራቅ አፍሪካ እንዲኖር የሚሞክሩ
ታሪካዊ የሆኑ ቀንደኛ የኢትዮጵያ ጠላቶች አሰማርተው ሰልጥነው አስታጥቆ ያሰማራቸው ኃይሎች ናቸው እንጂ የቀጥታ ምላሾትን የምንፈልግበት ጥያቄ እናንተ የምትሏቸው ኃይሎች በኦሮሚያ ክልል ከሚንቀሳቀሰው ታጣቂ ጋር በግልጽና በተመረጠ ቦታ ድርድር እንዳደረጋችሁት ሁሉ በሌሎች ቦታዎች ላይ አማራ ክልል ጨምሮ ከሚንቀሳቀሱት ላይ በግልጽና በተመረጠ ቦታ ላይ ድርድር ታደርጋላችሁ ወይ? ለየትኛውም አይነት ሰላማዊ አማራጭ ብልጽግና ፓርቲ ለየትኛውም አይነት ሰላማዊ አማራጭ በሩ ክፍት ነው። ለዚህ ነው በየቀኑ በተገኘው አጋጣሚ ሁሉ ፓርቲያችን ፕሬዝዳንት ማተለው እንዴ ለምን ታደለው ብለዋል። የቀጥታ መልስ እንድትሰጥ ነው እሱ። አዎ አይደለም በትክክል ኖ አሁን ለምሳሌ የፈለገ ኃይል ወደ ካሜራው ይሁን ምናምን ቢል አትፈልጉ እየነገርኩ ነው በየትኛውም ቦታ እኔ መደምደም ያልስትህ ኖ እኔ ልጨርሰው። የትኛውም የታጠቀ ኃይል የሚያቀርባቸው ቅድመ ሁኔታዎች አሉ። መንግስትም የሚያቀርባቸው ቅድመ ሁኔታዎች አሉ። በእነዚህ ጉዳዮች ላይ መነጋገር፣ መወያየት፣ በሰጥቶ መቀበል መርህ የኢትዮጵያን የፖለቲካ ችግር መፍታት የብልጽግና የምንጊዜም አቋሙ ነው። ለዚህ ነው የፓርቲያችን ፕሬዝዳንት ባገኙት አጋጣሚ ሁሉ እባካችሁ ታጥቃችሁ በጫካ የምትንቀሳቀሱ የሌሎች ታሪካዊ ጠላቶቻችን ጉዳይ አስፈጻሚ አጀንዳ አስፈጻሚ የሆናችሁ ኃይሎች በሙሉ ኑ ወደ ጠረጴዛ እንምጣና ችግሮቻችን በኢትዮጵያ ምድር በኢትዮጵያዊነት ወግ ተነጋግረን እንፍታ የሚሉት እኮ ለዛ ነው። ይሄን መጠቀም ያስፈልጋል። ብልጽግና ፓርቲ አሁንም ወደፊትም ከየትኛውም የታጠቀ ኃይል ጋር በኢትዮጵያውያን ወግ በኢትዮጵያውያን ቋንቋ የትኛውም የሌላ ኃይል ጣልቃ ገብነት ሳይኖርበት በኢትዮጵያውያን አሰራርና ባህል ለመነጋገር ለመወያየት ችግሮቻችንን ወደ አንድ ለማምጣትና ለማስታረቅ በኢትዮጵያ ውስጥ ዘላቂና አዎንታዊ ሰላም እንዲመጣ ለማድረግ ብልጽግና ፓርቲ ከመቼውም ጊዜ በላይ ትናንትም ዝግጁ ነው፣ ዛሬም ዝግጁ ነው፣ ነገም ዝግጁ